እንደምን አላችሁ? እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ስለ ሶስት ነገር የምንነጋገር ይሆናል። አንደኛው የቅዱስ ሲኖዶስ ውሳኔና የብፁዕ አቡነ ሳዊሮስን በተመለከተ አንዳንድ ጽንፍ የያዙ ሰዎች የሚያነሱትን ሐሳብ ነው። እንግዲህ ቅዱስ ሲኖዶስ በመንፈስ ቅዱስ ነው የሚመራው፣ የእግዚአብሔር እንደራሴ ነው፣ ቤተክርስቲያን ይመራታል ተብሎ የሚታሰብና የታመነ ሐቅ ነው። በመጽሐፍ ቅዱስም ጭምር በሥርዓት መጽሐፍ በአብጥሊስም ይሁን በሥርዓተ ጽዮን አንድ ጳጳስ በምን ያክል ክብር እንዳለው የተነገረና የተማርነው ነው። ቤተክርስቲያናችን በእያንዳንዱ በትርጓሜ ቤትም በአንድም በሌላ ቦታም ይህንኑ ነው የምትዘክረው። ስለዚህ ብፁዕ አቡነ ሳዊሮስ ቅዱስ ሲኖዶስ የጠቅላይ ቤተ ክህነት ስራ አስኪያጅ አድርጎ ሲሾማቸው እኔ ከየት መጣ የማይባሉ እንዲሁ ከሰባዊነት በወረደ መልኩ አንድ ከ20 ዓመት በላይ ቤተክርስቲያን በጵጵስና የመሩ አባትን እንዲሁ ዝም ብሎ እንደ ተራ ነገር ሲሰድቡ ሲዘልፉ እየተመለከትናቸው ነው። አንድ ያልገባኝ ነገር እሳቸው ኦሮሞ ስለሆኑ ነው ከእሳቸው ጋር ጥላቻ ያለው ወይስ የኦሮሞ ሕዝብ እንዲሁ እየተጠላ ሕዝበ ክርስቲያኑም ጭምር እየተጠላ እንዲቀጥል ነው? ምክንያቱስ ምንድነው? እንግዲህ ቤተክርስቲያን የመሯት ብዙ አበው ሊቃነ ጳጳሳት ለብዙ ዘመናት በብዙ ጊዜ እንደተነሱ እናውቃለን። በኦሮሚያ ክልል በባሌ ይሁን በአርሲ ይሁን በወለጋ ይሁን አንድም በማይባል ደረጃ ብዙ ሊቃነ ጳጳሳት ሲዘዋወሩ ሲመሩ ነበር። ከሰሜኑ ክልል መጥቶ አንድ የተቃወማቸው ህዝብ የለም። አከበርናቸው፣ ወደድናቸው፣ ከዛም ይልቅ አነገስናቸው። እነሱ ግን በማናውቀው ቋንቋ ሲያዘምሩ፣ በማናውቀው ቋንቋ ሲሰብኩ፣ በማናውቀው ቋንቋ ሲቀድሱ፣ በማናውቀው ቋንቋ ስብሐተ ነጉን፣ ቅዳሴውን፣ ሰዓታቱን ሲያደርሱ አናውቅም ብለን የተቃወምናቸው ጊዜ የለም እስካሁን ድረስ። እኛም ሳይገባን በቤተ ክርስቲያን ውስጥ ኖረን ሳይገባም ምን እንደሆነ በማናውቅ ስናነብ፣ ስንሰብክ፣ ስናስተምር፣ ስንቀድስ ኖረናል። ዛሬ ግን እንደዛ አይነት ህዝብ እየተፈጠረም የለምም። ስለዚህ ህዝቡ በራሱ ቋንቋ ይማር ብሎ ስለተናገሩ በዚህ ልክ እሳቸው የሚጠሉበት የሚሰደቡበት ምክንያት አልገባንም። እውነት ለመናገር እሳቸው ግን ያን ግብረ መልስ ሳይሰጡ ከ20 ዓመት በላይ በጵጵስና የተለያዩ አህጉረ ስብከትን ሲመሩ አንድ ያፈናቀሉት ትግራይ የለም፣ አንድ ያፈናቀሉት አማራ የለም፣ አንድ ያፈናቀሉት ጎጃሜና ጎንደር የለም። ለሁሉም እኩል አባት ነበሩ። ለዚህም ደግሞ ምስክር በቦረና ሲሰሩ፣ በደቡብ ሸዋ ሲሰሩ፣ በሸገር ሲቲም ሲሰሩ ብዙዎች ምስክር ናቸው። ሙስናን ያስቀሩ፣ ሌብነትን ያስቀሩ፣ ዘረኝነትን ያስቀሩ፣ ወንጌል እንዳይሰበክ በእያንዳንዱ ቦታ ማነቆና ጉፉ የሆኑ ሰዎች ከነሱ ጋር ነው ትግላቸው። ቤተክርስቲያን የዘረኞች፣ የሙሰኞች፣ የሌቦች ዋሻ እንዳትሆን ወንጌል ይስፋ፣ ትውልዱ እንደ ጥንቱ አይደለም፣ እያንዳንዱ ሰው ጥያቄ ጠያቂ ነው ብሎ ስለሚሟግቱ እንደ ጽንፈኛ ይመለከቷቸዋል። ጽንፈኛ እንዳልሆኑ እያንዳንዱ ካህን፣ እያንዳንዱ ሰው እንጀራ ሲበላ ያውቃቸዋል። የተናቀውን ሲያከብሩ፣ የተዋረደውን ከፍ ሲያደርጉ፣ የተረሳውን ሲያስታውሱ፣ በእግዚአብሔር መሪነት ስራ ሲሰሩ ነው የሚታዩት። ይሄ ለምን ይቀርብናል እያሉ ቤተክርስቲያን ውስጥ ሾጉጠው በተለያዩ ጥቅማ ጥቅም የታሰሩ ቤተክርስቲያን የማታውቃቸው እነሱም ቤተክርስቲያንን ጭምር የማያውቁ ቤተክርስቲያንን በስም ብቻ የሚያውቁ ወንበዴዎች ስንመለከት በቤተክርስቲያን ስም ኤክስፖ እያሉ፣ በቤተክርስቲያን ስም ጉባኤ እያሉ፣ በቤተክርስቲያን ስም ቤተክርስቲያን እናንጻለን እያሉ እየዘረፉ የራሳቸውን ህይወት ሲያደልቡና ሲያከማቹ ይሄ ይቀርብናል ብሎ ገና ለገና እንጂ ገና ለገና የሆነ ነገር ይሆናል ብሎ የማያስቡ ሰዎች ይህን ሲያደርጉ ይታያል። ስለዚህ የእሳቸው መሾም ቤተክርስቲያን ይጠቅማል እንጂ አይጎዳትም። ከፍ እንድትል ያደርጋል፣ ወደ ሰላም እንድትመጣ ያደርጋል።
በብዙ አይነት ጎዳና በብዙ አይነት መንገድ እንድትበረታና እንድትጠነክር ያደርጋታል እንጂ አያዋርዳትም። ነገር ግን አሳዳጊ የበደለ ሁሉ አንድም ቀን የአባቱ እግር ስር ቁጭ ብሎ ያልተማረ ሁሉ ያልሰማ ሁሉ ቤተክርስቲያን ሄዱ ለመሳለም የማይሄድ ሁሉ አሁን የቤተክርስቲያን ተቆርቋሪ ሆኖ ብቅ እያለ ገዳይ ናቸው እያሉ ብፁዕ አቡነ ሳዊሮስ ማንን ገደሉ? የሻሸመኔ ሰማዕት የሻሸመኔ ይከል እናንተ ናችሁ። መተረይ ስናይፐር ተኳሹን ሁሉ ጻድቅ ነው ሰማዕት ነው ብላችሁ የምትሰይሙት የሞቱ የኦሮሞ ልጅ የተተኮሰበት የኦሮሞ ልጅ በቤተ መቅደስ ውስጥ ስናይፐር ይዛችሁ ገብታችሁ ስትተኩሱና ስታበጣብጡ የነበራችሁት እናንተ ናችሁ። ስለማንናገር እውነቱን ስለምናቅ ዝም ስለምን ለቤተ ክርስቲያን ሰላምና እረፍት ይሆናል ብለን ዝም ስለምን የሚናገር ሰው የለም ብላችሁ በዚህ ልክ ነገሮችን እያጦዛችሁ ወደምትፈልጉት እየወሰዳችሁ ህዝበ ክርስቲያኑ እንዲህ እያጦዛችሁ እየበጠበጣችሁ ህዝበ ክርስቲያኑ አሁንስ አባቶች አሁንስ አገልጋይ እስከሚል ደረጃ የደረሳችሁት እያንዳንዱ እናንተ ናችሁ። ስለዚህ ይሄን ከህዝቡ ጋር ጥላቻ ካለባችሁ ህዝቡን በትክክል እንጠላቸዋለን እንደምትሉ እናውቃለን። ስለዚህ ባትደክሙ መልካም ነው እንጂ አሁን አባታችን ለምን ተሾሙ እንዲሆኑ ቤተክርስቲያን ማቅ ያለበሱ ጥቁር ያለበሱ ብፁዕ አቡነ ሳዊሮስ ናቸው። ጉልላት ላይ ወጥቶ ጥቁር ያለበሰው ማቅን ከበር እስከ በር ወጥሮ ያለበሱ እሳቸው ናቸው። እናንተ ናችሁ ለጥቅማችሁ ስትሉ እያንዳንዱን ህዝብ ባልገባውና ባላወቀው ሁኔታ እየተሽቀዳደማችሁ እንደ ፈሪሳውያን ፊት ለፊት እንደ ቀራጮች ፊት ለፊት እንደ ሹማምንት እየቀደማችሁ ጥቁር እያለበሳችሁ ሐዘን ውስጥ የከተታችሁት እናንተ ናችሁ። አልብሱ እያላችሁ ቤተክርስቲያን ፈርሳለች ተቃጥላለች እያላችሁ ይሄን የምታደርጉት እናንተ ናችሁ እንጂ እሳቸው አይደሉም። ጥቁር ያለበሱ እንዲህ ያደረጉ እንዴት ይሾሙብናል? ጥቁር ያለበስከው አንተ ነህ። ዋይታ ስታስወርድባት ኢን ሂስቶሪ በቤተ ክርስቲያን ታሪክ ተደርጎ የማይታወቅ ነገር ያደረጋችሁት እናንተ ናችሁ። እነሱን ጀግኖች ብፁዕ አቡነ ሳዊሮስን ደግሞ ደም አፍሳሽ አድርጋችሁ የምትናገሩት እናንተ ናችሁ። ይሄ ነው ሁለተኛው ነጥብ። ስለዚህ ቤተ ክርስቲያን ይመሯታል፣ ከፍ ያደርጓታል፣ ወደ ቀደመው ክብሯ ይመልሷታል ብለን እናምናለን። እግዚአብሔር ያግዛቸው። ሁለተኛው ለኦሮሞ ህዝብ ያላችሁ ጥላቻና ለኦሮሞ ክርስቲያኖች ያላችሁ ጥላቻ መርም በለቀቀ ጫፍ የነካ ጥላቻ ነው። ይሄንን ማንም የማይክድ ሀቅ የእናንተ ሰዎችም ጭምር የሚያውቁባችሁ ኦሮምኛ ሲሰበክ ማይክ እየዘጋችሁ መብራት እያጠፋችሁ አናውቃችሁም በየሀገሩ ስንዞር የምታደርጉትን ነገር ከዚህ ኦሮምኛ እንችላለን እያላችሁ ስብከት እንችላለን በየሀገሩ እያላችሁ እዛ ስትሄዱ ግን በአማርኛ ለህዝቡ ራሳችሁን በሚገርም ሁኔታ እየተመጻደቃችሁ ስትመለሱ አናውቃችሁም። እያንዳንዱ ሰባኪ እያንዳንዱ አሁን ተቆርቋሪ ሆኖ ብቅ ያለ። ስለዚህ ለኦሮሞ አባቶች ያላችሁ ጥላቻ በባለፈው ብፁዕ አቡነ ገብርኤል የሆነ ነገር ተናገሩ። ከሳቸው ይልቅ ቤተክርስቲያን በታሪኳ መናፍቅ እንኳን የማያምነው እንኳን የማይናገረው ሲናገሩ አንድ ሰው ኮሽ ያለ ሰው የለም። ይሄ በጣም የሚያሳዝንና የሚገርም ነገር ነው። ስለዚህ ለኦሮሞ ህዝብና ለኦሮሞ አባቶች ያላችሁ ጥላቻ እጅግ የሚያስጠላ የሚዘገንን ነው። ስለዚህ ይሄንን ታውቆባችኋል፣ ብታርፉ ነው የሚሻለው። ሶስተኛ ለቤተ ክርስቲያን ያላችሁ ጥላቻና የግል ፍላጎታችሁን ብቻ ስለምትከተሉ ለወንጌል ቦታ አትሰጡ፣ ለቅዳሴ ቦታ አትሰጡ፣ ለውስጥ ላለው አገልግሎት ቦታ አትሰጡ። የራሳችሁን ፍላጎትና ምኞት ብቻ ነው የምትናገሩት። ራሳችሁ ጥቅም ብቻ ማተሚያ ቤት እየከፈታችሁ በቤተ ክርስቲያን ስም እየተደራጃችሁ በቤተ ክርስቲያን ስም ባንክ ጭምር እየከፈታችሁ በቤተ ክርስቲያን ስም ቤተ ክርስቲያኒቷን ሀብትና ገንዘብ እየዘረፋችሁ ማንም ስለማይናገራችሁ ኤክስፖ እያዘጋጃችሁ ወደ ውጭ ሀገር እየተሰደባችሁ ልንታሰር ነው እያላችሁ ወደ ውጭ ሀገር እየተሰደዳችሁ በዚህ ልክ ቤተ ክርስቲያን የምታዋርዱት እናንተ ናችሁ። ዛሬም ያናጣን ብላችሁ ነው እንደዚህ የምትሆኑት። ይቀርብናል እያላችሁ ነው። ዜሪ ማራችሁ